አንቱ አዛኝ ነቢይ፣ አንቱ የድሆች አባት፣ አንቱ የፍጥረታቶች በላጭ፣ አንቱ የነቢያት ማብቂያ፣ አንቱ የወንጀለኞች አማላጅ፣ አንቱ የአላህ ቅርብ ወዳጅ። ነፍሴ ለነፍሶ ፊዳ ልትሆን ተመኘች። ሕይወቴም ደሜም እናቴም አባቴም ላንቱ ፊዳ ይሁኑሎት። እነሆ አማኝ ኡመታችሁ ስላንቱ ሁል ጊዜ ሰምቶ አይጠግብምና እኔም በአቅሜ ስለ እርሶ ሕይወት ለኡማው ላወጋ ፈለግኩ። ቢስሚላሂ ራሕማኒ ራሒም። ዘመኑ በጣም ከፍቷል። ዝሙት እንደ ቀላል ነገር ተይዟል። በጊዜው የነበሩት አረቦች በጎሳ መሪ ቢስተዳደሩም ጉልበተኛው ከደካማው፣ ባለብዙ ቤተሰቡ ከባይተዋሩ ቀምተው የሚበሉበት ዘመን ነበር። በዘመኑ ላይ ንቁ ተብለው ይታዩ የነበሩት ፋርሶች እንኳን እሳት በማምለክ የዘቀጠ ድንቁርና ውስጥ ነበሩ። ይህ ዘመን ለሴት ልጅ ይበልጥ ክፉ ነበር። ሴት ልጅ የተወለደለት አባት በባልደረቦቹ እይታ ውርደት ይላበሳል። ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በተከበረው ካዕባ በአላህ ቤት 300 ጣዖታቶች ይመለካሉ። ይህ ሳያንስ ካዕባን ሊዘይሩ የመጡ ሰዎች እርቃናቸውን ይጠውፉ ነበር። የሰው ልጆች በዚህ አላዋቂና ጭፍንነት ባህር ውስጥ ሳሉ አንድ ነዋሪነቷ መካ የነበረ አሚና የምትባል እንስት ከህጋዊ ባሏ አብዱላህ እዛው በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ አሚና ጽንስ ላይ ሳለች ከቁረይሽ ነጋዴዎች ጋር ወደ ሻም የንግድ ዕቃዎችን ሊሸምት ይሄዳል። ለንግድ ያስፈለጉትን ዕቃዎች ከገዛ በኋላ ወደ መካ እየተመለሱ ሳለ የትሪብ መዲና ከተማ ላይ ትንሽ ይጫጫነዋል። ነጋዴ ጓደኞቹ የያዙትን ንግድ ማቆየት ስለማይፈልጉ ከመዲና ሲያልፉ አብዱላህ እኔ ትንሽ እየተጫጫነኝ ስለሆነ እዚሁ አጎቶቼ ጋር እቆያለሁ ብሎ ሸኛቸውና እዛው ቀረ። እነሱም ንግዳቸውን ይዘው ወደ መካ አመሩ። በመጨረሻም አብዱላህ የአብራኩን ክፋይ ሳያይ ዱንያን በመዲና ከተማ ተለይቶ ሄደ። ወራት ከወራት እየነጎዱ የአሚና መውለጃ ጊዜ ተቃርቧል። ምንም እንኳን ባለቤቷ በመውለጃዋ ጊዜ ከጎኗ ባይኖርም የእሱ ወንድሞችና አባቱ አብረዋት በጉዳዮቿ ይቆማሉ። በወረ ረቢዑል አወል በዕለተ ሰኞ ይህች ዓለም ለብዙ ሺህ ዓመት ተጠብቀው የነበረ የምድር ብርሃን፣ የጨለማ ገፋፊ የዓለም ምዝነት ከአሚና ማኅፀን ወደዚች ዓለም ተቀላቀለ። ይህ ሰው ሙሐመድ ኢብኑ ዓብድላህ ኢብኑ ዓብድልሙጠሊብ ኢብኑ ሃሽም ኢብኑ ዓብዱ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ኹዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙደር ኢብኑ ኒዛር ኢብኑ ማዕድ ኢብኑ ዓድናን እያለ የዘር ሐረጉ የነቢዩላህ ኢስማዒል ኢብን ኢብራሂም ሐረግ ይገናኛል። አሚና ረሱልን እንደተገላገለች የአቡ ጣሊብ ባሪያ የነበረችው ሱወይበተል አስለሚያ ወደ አሳዳሪዋ አቡ ጣሊብ ስትሮጥ በመሄድ አሚና ወንድ ልጅን እንደወለደች አበሰረችው። አቡ ጣሊብም በሰማው ዜና በደስታ ሰክሮ አንቺ ከአሁን በኋላ ባሪያ አይደለሽም ሁር ነሽ በማለት ነፃ ያወጣታል። ይህን ዜና የሰማው የረሱላችን አያት አብዱልሙጠሊብ በደከማ አቅሙ ወደ አሚና ዘንድ በመሄድ የተወለደውን ሕፃን በደረቱ አቅፎ አገለባብጦ እየሳመው ወደ ካዕባ ይዞት ሄደ። አላህም በአብዱልሙጠሊብ ልብ ላይ ሙሐመድ የሚለውን ስም ቀረጸለት። ሙሐመድ ማለት ምስጉን ማለት ነው። በጊዜው ላይ አረቦች ልጆቻቸው እንዲጠነክሩ ወደ ገጠራማ ቦታ አጥቢን ፈልገው ይልኳቸው ነበር። ነቢዩም መካ ላይ አጥቢዎች መጥተው ልጆችን የሚረከቡበት ቦታ ተወሰዱ። በቦታው ላይ የነበሩ ልጆች ሁሉም አጥቢ አግኝተው ሲወሰዱ፣ ነቢዩ ግን የቲም በመሆናቸው ምክንያት አጥቢዎች ሊወስዷቸው ፍቃደኛ አልነበሩ። ሁሉም አጥቢዎች የተረከቡትን ልጅ ይዘው ሲነሱ ሐሊማ የተባለች እድለኛ
የሕፃናቶች ገበያ ገብታ ረሱልን ብቻ ስታገኝ ባዶ እጄ ከምመለስ ብላ ይዛቸው ከአካባቢዋ ሰዎች ጋር ጉዞ ጀመረች። ውዱ ነቢያችን ልክ ያሳዳጊያቸው ሀገር ሲደርሱ በሰፈሩ ላይ ለዘመናት በድህነት የሚታወቀው የሐሊማ ቤት በጥጋብ ደስታ ተሞላ። የሐሊማ ቤት ታይቶ በማይታወቅ በረካ በደስታ አሸበረቀ። በዚህ ሁኔታ ረሱላችን ዓለይሂ ሰላቱ ወሰላም አድገው ከአካባቢ ልጆች ጋር ለመጫወት በቁ። ከዕለታት አንድ ቀን ከጥቢ ወንድማቸው ጋር ከቤት ራቅ ብለው ጨዋታ ላይ ባሉበት ሰዓት ሁለት መላእክቶች በሰው ተመስለው መጡ። ነቢዩን ነጥለው ወደ ዳር በማውጣት ልባቸውን ይሰነጥቁ ጀመር። ይህን እየተመለከተ የነበረው የነቢዩ የጥቢ ወንድማቸው እየሮጠ ለእናቱ ሙሐመድን እየሰነጠቁት ነው ብሎ ነገራት። ሐሊማም በድንጋጤ ስትሮጥ ነቢዩ ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱልን በድንጋጤ ተሞልተው ቆመው አገኘቻቸው። በፍቅርና በስስት ወደ ራሷ አቅፍ አስጠግታቸው ምን ሆንክብኝ ልጄ ብላ ጠየቀቻቸው። ነቢዩም በጣፋጭ አንደበታቸው ከወንድሜ ጋር ጨዋታ ላይ ሳለን ሁለት ሰዎች መጥተው ያዙኝ። አስተኝተው ደረቴን ለሁለት ከሰነጠቁኝ በኋላ የሆነ ጥቁር ነገር አወጡ። ከዚያም ያማረ ነጭ ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብለው ነገሯት። እነዚህ ሁለት መላእክቶች ጅብሪልና ሚካኤል ነበሩ። ከዚያም ሐሊማ በእቅፏ ይዛ ወደ ቤት ወሰደቻቸው። ክስተቱንም ለባለቤቷ ነገረችው። እሱም ነገሩ ሳይረፍድ ይህንን ልጅ ለቤተሰቦቹ ወደ መካ እንመልሰው፣ ምክንያቱም እዛ ቦታ ላይ ለክፉት ይሆናል አላት። ሐሊማም ተስማምታ ለዓመታት ሀገራቸውን በበረካ ያበራላቸውን ልጅ ይዘውት ወደ መካ ሄዱ። ከረጅም ጉዞ በኋላ ወደ መካ ደርሰው የነቢዩን እናት ካገኙ በኋላ ልጇን አስረከቧት። አሚናም ለምን ይዘውት እንደመጡ ስትጠይቃቸው ልክፍትን ፈርተውለት እንደሆነ ነገሯት። አሚናም የኔን ልጅ ልክፍት በጭራሽ አይነካውም፣ ሙሐመድን ነፍሰ ጡር ሆኜ ምን እንዳየው ልንገራችሁ። ከእኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ሕንፃዎች ላይ ሲያንጸባርቅ አይቻለሁ። ደግሞም እሱን አርግዤ ምንም የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው። ከዚያም በኋላ ነቢዩ ከእናታቸው ጋር መኖር ጀመሩ። በአንድ ዕለትም እናታቸው አሚና የባለቤቷን ቀብር ልትዘይርና ረሱልንም ከአጎቶቻቸው ጋር ልታስተዋውቃቸው ልጇንና አገልጋዩን ኡሙ አይመን ይዛ ወደ የትሪብ ጉዞን ጀመረች። ጉዞው በጣም አድካሚ ነበር፣ አየሩም ይከብዳል። ከብዙ ውጣ ውረድ በኋላ ጋራ ተራራውን አቆራርጠው መዲና ከተማ ደረሱ። ከዚያም አሚና ልጇንና አገልጋዩን ይዛ ለአንድ ወር ያህል መዲና ቁጭ አለች። ከዚያም ወደ መካ መመለስ ስለነበረባት ልጇንና አገልጋዩን ይዛ መመለስ ላይ ሳለች እጅጉኑ ታመመች። ህመሟን መቋቋም አልቻለችም ነበርና አብዋእ በተባለ ቦታ ላይ ህይወቷ አለፈ። አባታቸውን ሳያዩት ያደጉት ረሱላችን ዓለይሂ ሰላቱ ወሰላም እናታቸውንም በ6 ዓመታቸው ተነጠቁ። ኡሙ አይመን የተባለችው አገልጋያቸው አሚናን እዛው አብዋእ ቀብራት ረሱልን ዓለይሂ ሰላቱ ወሰላም ይዛቸው ወደ መካ ተመለሰች። ከዚያም በኋላ አብዱልሙጠሊብ የተባለው የረሱላችን ዓለይሂ ሰላቱ ወሰላም አያት ነቢዩን የማሳደግ ኃላፊነቱን ወሰደ። አብዱልሙጠሊብ ረሱላችንን ከልጃቸው በላይ ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆነው በትልልቅ ሀገራዊ ጉዳይ ላይ ሲወያዩ ነቢዩን በእቅፉ ያኖራቸው ነበር። ይሁን እንጂ አብዱልሙጠሊብ ብዙ ሳይቆይ ነቢዩ 8 ዓመት ሲሞላቸው የአብዱልሙጠሊብ ሕይወት አለፈች። አብዱልሙጠሊብ ሲሞት የረሱል ዓለይሂ ሰላቱ ወሰላም አጎት የሆነው አቡ ጣሊብ በተራው እሳቸውን ተንከባክቦ የማሳደግ ኃላፊነቱን ተረከበ። አቡ ጣሊብ ለሳቸው ያለው ቦታ ልዩ ነበር። ልጆቹን በጭራሽ ከሳቸው ጋር ያወዳደራቸው። አቡ ጣሊብ ምንም እንኳን እንደሌላ አጎቶቻቸው ባለሀብት ባይሆንም ነገር ግን ክቡር ሰው ነበር። አቡ ጣሊብ የትም ይሂድ የት ብቻ ረሱል ዓለይሂ ሰላቱ ወሰላም ከጎኑ አይጠፉም ነበር። በሆነ ዕለት ከፊል የመካ ሰዎች ሸቀጣ ሸቀጥን ይዘው ለመነገድ ጉዞ ሲነሱ አቡ ጣሊብም ከነሱ ጋር ረሱልን ዓለይሂ ሰላቱ ወሰላም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦቹም ከብዙ ርቀት ጉዞ በኋላ
አንዲት በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህን በሚያመልክበት ቦታ ብቅ አሉ። ይህን የነጋዴ ተጓዦችን ሲመለከት መነኩሴው በፍጥነት ወደ ነጋዴዎቹ ገሰገሰ። ከዚያም ይህ መነኩሴ ረሱላችን ዓለይሂ ሰላቱ ወሰላም ላይ በጣሙኑ አፈጠጠባቸውና ይህ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብም የኔ ልጅ ነው አለ። መነኩሴውም ይህ ልጅማ አባቱ በሕይወት ሊኖር አይችልም፣ ሞቷል አለ። አቡ ጣሊብም በእርግጥ ትክክል ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማ፣ ይህን ልጅ ይዘህ ወደ መካ ተመለስ፣ ይህ ልጅ ትልቅ ምስጢር ይታይበታል እና አሁን አይሁዳውያን ካዩት ሳይገድሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነቢዩ ዓለይሂ ሰላቱ ወሰላምን ይዞ ወደ መካ ተመለሰ።